መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ ከመጀመሩ ነው። ደርቢ ሆነ ነው። አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ ትችላለህ እመቤቴን ትችላለህ ኤዜ ተሽከረከርብኝ። ተጸዳዱብኝ ነው የሚያስብለው። ከኪዮነ ቡድን ሁሉም ሰው እኮ እየነገሩኝ ነበር። እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትላንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያኖ ዲፌንደሩ ተሰልፎ ማያቅ ድራጉሺ ለጊዮኬሬሽ እንደዛ አይነት ስፔስ ከሰጣው ይገላል። ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮኬሬሽ። ይሄን ተውት። ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ፣ ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። ናይስ ዊክ። ኮንግራ ጀመው። ይሄ ነው ትልቅ ክለብ መለኪያው። የትልቅ ክለብ መለኪያው ይሄ ነው ጀመው። ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረንብ አሳይቷል። የዋንጫቲ ማን እንደሆነ አሳይቷል። ሲታሽነፈ ነጥብ ጣለኛ አገባንም ወደፊት ነው ጀመው። ወደፊት በ5 ነጥብ አድርገነዋል። በ5 ነጥብ ዮኬሬሽ የሚገርም አቋም፣ የሚገርም ጎል፣ የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ። የሚገርም አርሰናል ሲቲ አሸነፈ፣ ነጥብ ጣለ። እኛ የሚመለከትን ጉዳይ የለም። ወደፊት ነው ጀመው። ይሄ እኮ ነው ትልቁ ክለብ። ይሄ ነው አርሰናል ጀመው። ለንደን ላይ አንድ ክለብ ነው ያለው፣ አንድና አንድ፣ እሱም አርሰናል ነው። ቀጣው ዲቻው ገቢነሽ። አንቺ ደግሞ ተቀያተለሽ። የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው። ቀጣይ ጠብቂኝ። የሚገርም ጀመው፣ የሚገርም ድል። ኮንግራ አረረረ ዛሬ ያበደ ጨዋታ አርሲያችን አሸነፈች። ሲጀመር ለስፐርስ እኮ እጅ ሰተን እኮ አናውቅም አይደለ? እኛ አርሰናሉ ለስፐርስማ እንዴት እኛ ራሱ ዝም ብለን እግረ መንገዳችን እንጂ የቋጠር ነው ማለት ነው። ያን ያህል እንደ ስፐርስ ያስጠላል ብለን አልጠበቅንም። ግን ጊዮኬሬሽ ዛሬ አገባ። በቃ ዛሬ ኢምፖርታንት ጎል፣ ቆንጆ ጎል ዛሬ ጊዮኬሬሽ አገባ። የዲክላን ራይስ ሜንታሊቲ የሚገርም ነው። ተቀምጦ ጎል ገብቶበት እንኳን በጣም እየመራ ነበረ። ብቻ ጨዋታው ኤዜ ደግሞ የቶማስ ፍራንክ ነው ያስነጨን። በነገራችን ላይ ኤዜን በቃ የዛን ያለው ነገር ደርሶ መልስ 5 ጎል ማለት ነውና ለማንኛውም ሁሉንም ጨዋታ እንድናሸንፍ ነው እንደምትጠብቁት ምናምን ያላችሁ ሰዎች ማለት ሁሉንም ጨዋታ እንድትሸነፉ ደግሞ እኛ አንጠብቅም። በነገራችን ላይ አንድ ታሸንፋላችሁ ትንሽ ተስፋ ስታገኙ፣ ቀልጣይ ደግሞ ቼሎ ያረጋጋሻል ማለት ነው። ለማንኛውም እንኳን ደስ አላችሁ ለዛሬ። ምን ብንንተፋተፍ ትንሽ ዝቅ ብንልም ለለንደን ደርቢ ግን እጅም አልሰጠንም። አሬ መዝምታ አርጉት መታ እንደምና ሂዜ የቶተንሃም ጌታ ያዝ እንግዲህ ኡፋይ 3 ነጥባችንን አስጠብቀን ቶተንሃምን ልጥፍ አድርገን አሁንም የሊጉ መሪ ሆነን እንግዲህ እየቀጠልን ያለ ነው። አርሰናል ሆነስ ትንሽ ደብሮኛል። ፈርስት ሃፍ እንደ ቶተንሃም እንደዚህ ማስጨነቅ አልነበረባቸውም እኛ እና ደግሞ በቀላሉ ልናሸንፋቸው ይገባ ነበር። ብቻ ይሁን። ቀጣይ ሳምንት ደግሞ ቼላየን ማለት ነው ግድም አንዴ ልቋጥር ብሄድ ማለት ነው ሳይሳካ መጣ። እኔ ስፐርስ ማለት ነው ለስፐርስ ቋጥር ጀምር ተሳክቶልኝ አያውቅም አንድም ቀን። እንደምትለጠለጡ እያወቅኩኝ ስፐርስ ናና እኔ ለጠጠኝ ናና እንደለመድከው እኔ በጣም እንዴት እንደማታስጥሉት የታወቀ ነገር ነው። ካለባችሁ ጉዳት አንጻር ይሄ ሰበብ ነው ይችላል። ሙሉ ጫጭ እንኳን ብትሆኑ እንደማያሸንፍ አውቀዋለሁ። አርሰናል ማለት ነው ለቶተንሃም አያንስም። እኔ ጀምር ቼልሲን ቀጣይ ሳምንት ተስፋ አድርጌ ነው እንጂ ቶተንሃምን እንደምታሸንፉ እናውቀዋለን እኮ። ግን ማለት ዛሬ የተጫወቱበት መንገድ ማለት እኔ ፈርስት ሃፍ ተስፋ ሰጡኝ የተወሰነ። ግን ሰከንድ ሃፍ ላይ አንተ ልብላ ኤዜ ማቶስ ጀምር ማለት ነው ቶተንሃም ላይ ነገር አለበት። ዮኬሬሽን ምን አይነት እንዴ ነው እንደዚህ የምትችለው? እንዴ ነው እንደዚህ አይነት ጎል ከኤኪቲኬ ጎል ደረሰ መሰለኝ 10 ምን አይነት ኳስ ነው የመጣው? አንተ እንደዛ ሹት አይመታም እኮ። እኔ ተቃጠልኩኝ እኮ በእናትህ። ግን በራሴ ችዬ ነው የምበለው። ቶተንሃሞች አላዋጣችሁንም።
አላዋጣችሁንም አይ ቢባለበት ሁለት ጨዋታ 5 ጎል ማለት 3-1 ጊዮርጊስ ደገመ ለአርሰናል 4-1 አይ እንደዚህ መልክ ይመስላል ነገርየው አላዋጣም ቶተናም ጎረቤት በቼልሲ እንቋጥራለን ጋይስ ለቼልሲ 4-1 አርሰናል ይመቻችሁ እንኳን ደስ አላችሁ መልካም ሳምንት ቀጣይ ሳምንት ልንቋጥር እንመጣለን ተመልሰን አንላቀቅም በጣም ነው ወዳችሁ እናሳካለን የመድፈኛው ወኔ ማለት ይሄ ነው ማለት እዛ ያለው አርሰናል ጠብቁኝ አለ አላሳፈረንም እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል እዛ አዶት የመጣችሁ ቤተሰብ እናቴ እንደት እንደኮራው ማለት 4-1 ማለት አሁን ደርሶ መልስ 4-1 ኤዜ ግን ምን ነው ምን ቀብድ ተቀብሏችኋል ለምን ነው ሚኮ እስቲ ነገር ለምን ነው ኤዜ ገብቶ ሚልህ ለምን ነው በአርሰናል ማሊያ ቪክተር ዮከሬዝ እንደዛሬ ተጫውተሽ አታውቂም እናቴ ሊንካፕ ፕሌይ ብቲ ምናምን ባይዘው ማን ዮከሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ 1-2 ሹት ምናምን አለቀል ማያዝ ሹት ነው እኮ የሚመታው ዮከሬዝ ማን ማያዝ ሹት እንዴት አባታችሁ እንዳኮራችሁ ማን ሃንግማን ጠብቂ እንደለመርሽው ትፎክራለሽ ለምትገረፊው ማን ታውቃለሽ እኮ ውስጥሽ ልብሽ ያውቀዋል ፊንጥጣሽ ያውቀዋል ልትቀዝኒ እንደሆነ ማን አስቀዝንሻለሁ ነው ምልሽ ሃንግማን ጠብቂ እዛው አዶት ይደገማል መንፈሱን ዛሬም ይዘህና we are the gunners 5 points clear ፈላው ጠብቂ ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማን ይሄ ጨዋታ ያን ያክል እንቧ ከረዩ የሚያስብልና ጮብ የሚያስረግጥ ጨዋታ አይደለም የእንግሊዝ ፕሪሚየር ሊግ ብቻ ሳይሆን የአውሮፓ ቁንጮ ቡድን አርሰናልና በሊጉ ደግሞ 16ኛ ደረጃ ላይ ተቀመጡ ቶተንሃም የተገናኙት ምን ጠብቃችሁ ነበር አርሰናል ነጥብ ሲጥል እንደምትተቹት ሁሉ አርሰናል ሲያሸንፍ ኑና ሚዲያ ላይ አጥልቁለት እስኪ ለዚህ አሰልጣኝ ዛሬ 100%ቱን ክሬዲት የምሰጠው ለሚኬል አርቴታ ነው ከላይን አፕ አወጣጥ አንስቶ ቲምበርን የቀየረበት መንገድ ጌሙን ማኔጅ ያደረገበት መንገድ ቪክቶር ዮኬሬስን እስከ መጨረሻው ደቂቃ ሁለተኛዋን ግብ እስከሚያስቆጥር ድረስ የታገሰበት መንገድ የታክቲክ ውሳኔዎቹ ሚኬል አርቴታ ትክክለኛ በሳል ኮቹነቱን ፈንተው አድርጎ ያሳየበት ጨዋታ ነው አርቴታ ክሬዲት ይገባዋል የቃላቶችን ትርጉም መዝገበ ቃላቶች ውስጥ እንደምናገኘው ሁሉ ኢዜ ማለት ምን ማለት እንደሆነ ትርጉሙን ማወቅ ከፈለጋችሁ የቶተንሃም ደጋፊዎች ልብ ውስጥ ትርጉሙን ታገኙታላችሁ ኢዜ ማንነቱን በደንብ ነው ለዓለም ያሳየው 2026 ጥፍሩንም ጥርሱንም ስሎ የመጣው ጨራቋ አጥቂ መረብ ሲያይ ባርባር የሚለው መረቡን ካልበጠስኩት የሚል ድንድን ያለ ልብ ይዞ ነው የመጣው ቪክቶር ዮኬሬስ ምን አይነት ጎል ነው ያስቆጠረው እናንተ ሊደር መሪነት ኃላፊነትን የሚወስድ ታጋይነት ታታሪነት እነዚህን ቃላቶች በሙሉ ስጋ ለብሰው ቆመው ማየት ከፈለጋችሁ አርሰናል ቤት ሄዳችሁ 41 ቁጥር ለባሹን ተጫዋች ተመልከቱት እሱ ማለት ነው ራይስ
ላቲን ቀመስ ወታደር በታክቲክ የታሸ በሳል ሰው ዛሬ ስንቱን ነው የምናደንቀው? አሁን ማን ያምናል? ማርቲን ኦዲጋርድ ቪክቶር ዮኬሬሽ አርሰናል ቤት ከመጣ የመጀመሪያውን አሲስት አደረገለት። 2025-2026 ሲዝን ደ ገነርስ ሲዝን ነው። እያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ ደግሞ አዲሱ በጭባጫ የመጣውት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው የማይመክሩት ኢዚ ያለ እዛ ጋር ብለው የማይነግሩት ራጻት ነው ታው ጾም ነው አጻት ነው ታው እንዴ ታሪክ ራሱ ሊደግም አረ አይደረግ እውነት አይደረግ እንዴ ጎይ ኬሬሽ እንዴ ከቦክስ አሳያቸው ታግሎ ጎልን አሳያቸው ያለ ፔናልቲ አሳያቸው ይናጥቂው አሳያቸው አረ ኢዜ መጣው ለቶተናም ነው እመንም አትመንም ምን አገባን እመንም አትመንም ኢዜ መጣው ለቶተናም ነው ምን ታመጣለ ቻምፒየንስ ሊግ ላይ ጎበዝ ይሆናል ቶተናም ላይ ጎበዝ ይሆናል በቃ የሚያስፈልገን ነጥብ ከሚያረካ ደስ ከሚል በቃ ቆንጆ ከሆነ 4 ጎልና በሚገርም ሜዳልን የተቀበልነውና ገነርስ እንኳን ደስ አላችሁ ኢዜና ጎይኬሬሽ በቃ እንዲ እያለን ነው ማለት ባለፈው ትዝ ይላችኋል ኢዜ ላይ በጣም ምርር ብሎኝ አንተ ቆይ ቶተናም ላይ ለማግባት ብቻ ነው እንደመጣው ምናምን ስለው አዎ ብሎኛል ዛሬ መልስ አዎ ቶተናም ላይ ለማግባት ብቻ ነው የመጣሁት ብሏል 2 ጎል አግብቷል አሁን ይመቸው አትሪክም ሊሰራ ይችላል አይታወቅም ኤኒዌይስ ይመቸው